በብራዚል የተሰራው አዲሱ የቅድስት ድንግል ማርያም ሐውልትም እንግዲህ በዓለም ዙሪያ እጅግ በጣም መነጋገሪያ ሆኗል። 54 ሜትር እርዝመት ያለው እንዲሁም ደግሞ ግዙፍ የተባለ የቅድስት ድንግል ማርያም ሐውልትን የተሰራው ፋጢማ በመባል የሚጠሩት እንዲሁም ደግሞ ለተከታታይ 4 ቀናት እንደ ፌስቲቫል የሚከበር እንዲሁም ደግሞ በምርቃት ላይ የሚቆይ አዲስ ሐውልት ማሰራታቸው እንግዲህ በዓለም ዙሪያ ላይ ከፍተኛ የሆነ መነጋገሪያ ሆኗል። እንደሚታወሰው ከዚህ በፊት በፊሊፒንስ 98.15 ሜትር እርዝማኔ ወይም ደግሞ 322 ጫማ እርዝማኔ ያለው የቅድስት ድንግል ማርያም ሐውልት ተሰርቶ እንደነበረ የሚታወስ ነው። በአሁኑ በብራዚል የተሰራው 54 ሜትር እርዝማኔ ያለው የቅድስት ድንግል ማርያም ምስልም እንግዲህ በዓለም ዙሪያ ከፊሊፒንስ በመቀጠል ሁለተኛ ሆኖ ይመዘገባል ማለት ነው። እንዲሁም ደግሞ በሶስተኝነት በቬንዙዌላ 46.72 ሜትር እርዝማኔ ያለው የቅድስት ድንግል ማርያም ሐውልት እንደተሰራ እንግዲህ የሚታወቅ ነው። እነዚህ ሶስት ሐውልቶች በዓለም ላይ ግዙፍና ትልቅ የሚባሉ የቅድስት ድንግል ማርያም ሐውልቶችም ተሰርተዋል ማለት ነው። በብራዚል በጣም በከፍተኛ ሁኔታ እየተከበረ እንዲሁም ደግሞ ለተከታታይ 4 ቀናት በምርቃት ላይ የሚቆይ እንደሆነም ተነግሯል ማለት ነው። በአዳዲስ መረጃዎች መልሳሌ ፕላስ ምልክቷን ተጭናችሁ ቤተሰቡ ነው። መልካም ቀን